ቴላቪቭን ያሰቃዩት ስድስቱ የኢራን ግዙፍ ሚሳኤሎች። የኢራን ሚሳኤሎች ቴላቪቭን ማንቀጥቀጣቸውን ቀጥለዋል። አሮ 3 እና አይረንዶም በኢራን ሚሳኤል ፊት ጉልበት ከድቷቸው ታይተዋል። አይረንዶምን እየሸነቆሩ እያለፉ ያሉት የፋርስ ሽንጣም ሚሳኤሎች የሞሳድን የተሳሳተ ወታደራዊ ግምገማ ያጋለጠ መሆኑን በሰኔው ጦርነት ላይ መመልከት ችለናል። እስራኤል የሰኔውን ጦርነት ከመጀመሯ በፊት በስለላ ተቋማቱ አማካኝነት የኢራንን ወታደራዊ አቅም ገምግሜያለሁ ብላ ነበር። በግምገማዋ መሰረትም የኢራን የሚሳኤልና የአየር መከላከያ አቅም ከእስራኤል ጋር ለንጽጽር የሚቀርብ አይደለም፣ ጦርነቱንም በአጭር መቋጨት እንችላለን የሚል ድምዳሜ ይዛ ነበር ወደ ጦርነቱ የገባችው። ጦርነቱ ሲጀመር ግን የሆነው ፍጹም በተቃራኒ ነበር። የሞሳድን የተዛባ ወታደራዊ ግምገማ ያሳየ ነበር የሆነው። በወቅቱ አንድ የእስራኤል ከፍተኛ ባለስልጣን ኢራን በአሁኑ ሰዓት ከ18000 በላይ ሚሳኤሎች አሏት ሲል አሳውቆ ነበር። ይህ መረጃ ዘግይቶ እጃቸው የገባው የቴላቪቭ ሰዎች ከአሜሪካና አውሮፓ ሀገራት እርዳታ የሚሹበት ወቅት እንደነበርም ተነግሯል። ባለፈው ጦርነት እንደተመለከትነው የኢራን ሚሳኤሎች የእስራኤሉን አይረንዶም እየበረቀሱም ኢላማዎችን ሲመቱ አይተናል። እነዚህ የኢራን ሚሳኤሎች አቅም ጉዳይ የዓለምን ትኩረት ስቧል። እኛም ቴላቪቭን ያስጨነቁትን ስድስቱን ግዙፍ የኢራን ሚሳኤሎችን አንድ ባንድ እንመለከታለን። ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ ስንጋብዛችሁ በቆይታችሁ እጅግ በርካታ ቁም ነገሮችን እንደምትጨብጡ በመተማመን ነው። ይህ ኒውስ ፕላስ ነው። ኒውስ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብራችሁን እንድትዘልቁ በድጋሚ በአክብሮት እንጋብዛችኋለን። የወታደራዊ ቴክኖሎጂዎች እያደገ መምጣት ጦርነቶች ከቀጥተኛ የእግረኛ ጦር ፍትጊያ ወጥተው ሰው አልባ ድሮኖችንና ሚሳኤሎችን በስፋት ጥቅም ላይ እንዲያውሉ አድርጓቸዋል። በቀጠናው በተለይም በኢራን ይደገፋሉ የሚባሉት ሄዝቦላህ፣ ሁቲና የሐማስ ታጣቂዎች የርቀት መጠናቸው የተለያየ ሚሳኤልና ሮኬቶችን ታጥቀዋል። እነዚህን ቡድኖች በማስታጠቅና በመደገፍ ዋነኛ ተዋናይ የሆነችው ኢራን በበኩሏ በአሜሪካና በመንግስታቱ ድርጅት ማዕቀብ ውስጥም ሆና የሚሳኤል ቴክኖሎጂዎቿን አሳድጋለች። ኒውክሌርም እያብላላች ትገኛለች። ለተቀሰቀሰው ጦርነትም መንስኤው ይሄው የኢራን የኒውክሌርና የሚሳኤል ጦር መሳሪያ እድገት እንደሆነም በተንታኞች በኩል ይነሳል። ያለፈው ዓመት የኢራን እስራኤል የሚሳኤል ቡጢና የአየር ላይ ትንቅንቅ አገራቱ ከዕለት ዕለት የሚተኩሷቸው የሚሳኤሎች አቅም እጅግ ጠንካራ እንደነበረ ማስታወስ ይቻላል። በተለይም ከኢራን በኩል የሚወነጨፉ ሚሳኤልና ድሮኖች አደገኞች ነበሩ። እነዚህ አደገኛ ሮኬቶች የእስራኤል አይረንዶም ወይም አሮ 3 ሊያቆማቸው አልቻሉም ነበር። ለመሆኑ የቴላቪቭን የአየር መከላከያዎች ያስጨነቁት ስድስቱ የኢራን ሚሳኤሎች የትኞቹ ናቸው? አሁን አንድ ባንድ እንመልከት። የመጀመሪያው አደገኛ የኢራን ሚሳኤል ፋታህ 1 ሃይፐርሶኒክ ሚሳኤል ነው። ይህን ሚሳኤል ኢራን በሰኔው ጦርነት ላይ አስወንጭፋለች። አደገኛ ውድመትም አስከትሏል። አይረንዶም ይህን ሚሳኤል መቋቋም ተስኖት ጋሻው ተሸንቁሯል። ሚሳኤሉ 1400 ኪሎ ሜትር ርቀት ከድምፅ ፍጥነት ከ13 እስከ 15 እጥፍ በሆነ ፍጥነት ተምዘግዝጎ ኢላማውን ለመምታት የወሰደበት ጊዜም ደቂቃ ከ6 ሴኮንድ ብቻ ነበር። ለዚህም በሂብሩ ቋንቋ 400 ሰከንዶች ወደ ቴላቪቭ የሚል መልእክት ያለው ባነር በቴህራን መድረክ ታይቷል። ከፍጥነቱ ባሻገርም እስራኤል ከምትመካባቸው አይረንዶምና የአሜሪካው አሮ የመከላከያ ስርዓቶችን ራሱን መሰወር የሚያስችሉት ባህሪያት የተላበሰ ነው ተብሎም ይነገርለታል። በዚህ ምክንያት ይህ የኢራን ፋታህ 1 ሚሳኤል የዓለም ተንታኞችን ትኩረት እንደ ሳበ ቀጥሏል። ፋታህ 1 ሃይፐርሶኒክ የመካከለኛ ርቀት ባላስቲክ ሚሳኤል በኢራን የእስላማዊ አብዮት ጠባቂዎች ቡድን ይፋ የተደረገው እንደ አውሮፓውያን አቆጣጠር በ2023 ነበር። ይሁንና ኢራን ፋታህ 1 ሃይፐርሶኒክ ሚሳኤል ነው ብላ ማስተዋወቋም በአንዳንድ ተንታኞች ተቀባይነት አላገኘም ነበር። በወቅቱ እንደ ሃይፐርሶኒክ ግላይድ ቬሂክልስ ወይም ሃይፐርሶኒክ ክሩዝ እውነተኛ ሃይፐርሶኒክ ሚሳኤል ሊሆን አይችልም የሚል ድምዳሜ ላይ ደርሰውም ነበር። ከዚያ ይልቅ በተወሰነ ደረጃ ተንቀሳቃሽ የሪኢንትሪ ቬሂክል ያለው ባላስቲክ ሚሳኤል ሊሆን እንደሚችል ግምታቸውን ሲያስቀምጡም ነበር። ሚያዚያ 2024 ኢራን በእስራኤል ላይ በፈጸመችው ጥቃት የተኮሰችውም ሃይፐርሶኒክ ያለችው ይህንን ሚሳኤል ነው የሚሉ መረጃዎች በስፋት ተሰራጭተው ነበር። የወቅቱን የእስራኤል ጥቃትን ተከትሎም ኢራን የተኮሰቻቸው ሚሳኤሎችም የሚወጡ ምስሎች ሳይቀር ፋታህ 1 የሚል ጽሑፍ ያላቸው ነበሩ። ኒውክሌር የመሸከም አቅም ያለውና ከእስራኤል ባሻገር የትኛውንም የመካከለኛው ምስራቅ አገራትን ኢላማዎችን ለመምታት መቻሉ ደግሞ ብዙዎችን አስደንግጧል። ይህም ለክልሉ የስትራቴጂክ ሚዛን ትልቅ ስጋትን ደቅኗል። ሚሳኤሉ በምድር ከባቢ አየር ውስጥና ውጪ መንቀሳቀስ የሚችል ነው። በበረራ ወቅት አቅጣጫውን መቀየርም ይችላል።
ይችላል። ከ350 እስከ 450 ኪሎ ግራም ፈንጂ መሸከምም ይችላል። ኢራን የኒውክሌር መሳሪያ ብትሰራም መሸከም የሚችል አቅም አለው። የሚጠቀመው ሶሊድ ፊውል ሲሆን በፍጥነት ለመወንጨፍና ለእንቅስቃሴም ውስብስብነት ይሰጧል። ኢላማውን ለመምታት ከፍተኛ ትክክለኛነት ለማረጋገጥ የሚያስችል የላቀ የቴክኖሎጂ ስርዓትም ተገጥሞለታል። በተለይም የተገጠመለት ማኒውሬብል ሪኢንትሪ ቬሂክል ከህዋ ወደ ኢላማው ሲምዘገዘግ አቅጣጫ ለመቀየርም ያስችለዋል። ሌላኛው የቴል አቪቭ አየር መከላከያን ያስጨነቀው የኢራን ሚሳኤል ኢማድ ይሰኛል። ኢማድ ኢራን ከምታመርታቸው በርካታ ሚሳኤሎች መካከል አንዱ ሲሆን ረጅም ርቀት መወንጨፍ የሚችልና ፍጥነቱም አቦ ሸማኔን የሚበልጥ ነው። ባለፈው ዓመት በተደረገው በሰኔው ጦርነት ኢራን ከተኮሰቻቸው ባላስቲክ ሚሳኤሎች መካከልም አንዱ ነበር። ከአሮ 3 የአየር መከላከያ አምልጦ ኢላማውን መምታት የቻለ ነው። ከ1000 ኪሎ ሜትሮች በላይ ማካለልም ይችላል። ከኢራን እስከ እስራኤል ያለው ርቀት 1000 ኪሎ ሜትር ይደርሳል። ይህም ኢራቅ፣ ሶሪያና ጆርዳንን አሻግሮ ነው። ባህር አቋርጦና 3 ሀገሮችን ተሻግሮ ቴልአቪቭ የደረሰው ይህ ኢማድ ባላስቲክ ሚሳኤል እስራኤል ላይ ከባድ ኪሳራ ማድረሱም ይታወሳል። በዚያው ጦርነት ኢራን ይህንን ሚሳኤል ተኩሳም ሰዎችን ገድላለች፣ ማቁሰልም ችላለች። ሰማይ ጠቀስ የእስራኤል ህንፃዎችም በደቂቃዎች ውስጥ ወደ ፍርስራሽነት ሲቀየሩ ተመልክተናል። ኢማድ ባላስቲክ ሚሳኤል እስራኤል ደርሶ ይህንን ሁሉ ጥቃት ሲያደርስ የእስራኤል አየር መከላከያዎች አቅም እንደ ገለባ ሆኖ መታየቱን አንዳንዶች ያምናሉ። በእርግጥም የእስራኤል የአየር ላይ አጥሮች እነዚህን ሚሳኤል መቋቋም ተስኗቸው እጅ ሲሰጡ ተስተውለዋልም ብሎም ይከራከራሉ። በቀጣይነት የምንመለከተው ደግሞ ሻሃብ 3 ሚሳኤልን ነው። ወታደራዊ መረጃዎች እንደሚጠቁሙት ኢራን የታጠቀቻቸው አብዛኞቹ ሚሳኤሎች ከ2500 ኪሎ ሜትር በላይ መወንጨፍ የሚችሉ ናቸው። ሚሳኤሎቹ ይህንን ያህል ርቀት ማካለላቸው ደግሞ ከእስራኤል ባለፈ ሌሎች የቀጠናው አገራትንና የአሜሪካ ወታደራዊ ቤዞችን ለመምታት የሚያስችል ነው። በአሁኑ ጦርነትም ኢራን እነዚህን ሚሳኤሎች በመጠቀም የገልፍ ሀገራትን ስታደባይ ተመልክተናል። ሻሃብ 3 ሚሳኤልም ረጅም ርቀት ከሚወረወሩ የቴህራን ተአማኒ ሚሳኤሎች መካከል በቀዳሚነት የሚጠቀስ ነው። ይህ ሚሳኤል እስከ 2000 ኪሎ ሜትር መወንጨፍ የሚችል ጉልበት እንዳለው ይታመናል። በሆድ ዕቃውም ከ760 እስከ 1200 ኪሎ ግራም ድረስ የሚመዝን የጦር አረር የመያዝ አቅም እንዳለውም ይነገራል። ይህ ሻሃብ 3 ከሻሃብ 1 እና 2 ባላስቲክ ሚሳኤሎች ተሻሽሎ የተሰራ ነው። ሻሃብ 1 300 ኪሎ ሜትር ብቻ መወንጨፍ የሚችል ነበር። በተመሳሳይ ሻሃብ 2 ከ500 ኪሎ ሜትር በላይ መተኮስ አይችልም ነበር። የኢራን የጦር ጠበብቶች የሻሃብን ውስንነቶች ለመቅረፍ ባደረጉት ርብርብ ከሻሃብ 1 እና 2 ስህተታቸው አደገኛውን ሻሃብ 3 መፍጠር ችለዋል። የዚህ ሚሳኤል መመረት ዋና ዓላማው እስራኤል ላይ ያነጣጠረ እንደሆነ ይታመናል። ሲመረትም የቴልአቪቭን የአየር መከላከያዎች ታሳቢ በማድረግ የተሰራ እንደሆነ ተነግሯል። ወታደራዊ ጠበብቶች ሲጃል ሚሳኤልን ሶሊድ ፊውል ባላስቲክ ሚሳኤል ይሉታል። አቅሙንና ብቃቱን ለመግለጽ ሲጃል ከአረብኛ ወደ አማርኛ ጥሬ ትርጉሙን ስናስቀምጠው መጥለቅ ወይም ማጠናከር የሚል ፍቺ ይሰጠናል። ይህንን ስያሜውን ያገኘው መሬት ቦርቡሮ ጥቃት ማድረስ የሚችል ጉልበት ስላለው ነው። ይህ ሚሳኤል ከመሬት ስር ያሉ የእስራኤልን ኢላማዎች መደብደብና ማደባየት መቻሉ ሌሎች ሚሳኤሎች የተለየ ያደርገዋል። የሰሪቱ ዓላማም የእስራኤልን የመሬት ስር ኢላማዎች ለመምታት ታሳቢ ያደረገ እንደሆነ ይታመናል። ለመጀመሪያ ጊዜ በፈረንጆቹ 2018 የተፈተሸው ሲጃል እስከ 2000 ኪሎ ሜትር መወንጨፍ ይችላል። መላ ኢራናውያን ከሚተማመኑባቸው ሚሳኤሎች መካከል ሲጃል ሚሳኤል ከፊት ተሰላፊ ነው። የቴልአቪቭን የአየር አጥር የነቀነቀው ሌላኛው የኢራን አስፈሪ ሚሳኤል ፓቬህ ሚሳኤል ይባላል። ከበርካታ የኢራን ባላስቲክ ሚሳኤሎች መካከል አንዱ ሲሆን ቴህራን አሉኝ ከምትላቸውና ከምትኩራራባቸው ባላስቲክ ሚሳኤሎች መካከል የሚጠቀስ ነው። ፓቬህ ከመሬት ወደ መሬት ውስጥ ለውስጥ የሚወነጨፍ ሚሳኤል ሲሆን 1170 ኪሎ ሜትሮችን መምዘግዘግ ይችላል። ለመጀመሪያ ጊዜ በ2023 ይፋ የተደረገው ይህ ሚሳኤል በሶሊድ ፊውል የሚንቀሳቀስ በመሆኑ የፍጥነት አቅሙን እጅግ አልቆታል። የኢራንን የክሩዝና ባላስቲክ ሚሳኤል አቅም ምን ደረጃ ላይ እንደደረሰ የሚያሳይ ነው የሚባልለት ይህ ሚሳኤል ቴልአቪቭ ደርሶ ኢላማውን ለመምታት ከ10 ያነሱ ደቂቃዎች ብቻ ይበቁታል። አይረንዶምንና አሮ 3ን ታሳቢ ተደርጎ የተሰራ በመሆኑም ከእስራኤል የአየር መከላከያዎች ተሰውሮ ጥቃት ማድረስ ይችላል። ለኢራን ከባድ ኃይል አላብሷል የሚባለው ይህ ሚሳኤል ከእስራኤል አልፎ እስከ ሳውዲ አረቢያ የመድረስ ጉልበትም አለው። በመጨረሻም የምናገኘው የኢራን ሌላኛው አደገኛ ሚሳኤል ሀጂ ቃሲም ባላስቲክ ሚሳኤል ይባላል። ከስያሜው እንደምንረዳው
ሚሳኤሉ ስያሜውን ያገኘው ኢራን ከምታከብራቸው የጦር መሳሪያ ጠበብት አንዱ በሆነው ሀጂ ቃሲም ስለዛኒ ስም የተሰየመ ነው። ለእርሱ መታሰቢያነት የተሰጠ እንደሆነም ይነገራል።